132 መዝሙረ መዓርግ። እግዚአብሔር ሆይ ዳዊትን የታገሰውን መከራ ሁሉ አስብ። እርሱ ለእግዚአብሔር ማለ፣ ለያዕቆብም ኃያል አምላክ እንዲህ ሲል ተሳለ። ወደ ቤቴ አልገባም፣ አልጋዬም ላይ አልወጣም። ለዓይኖቼ እንቅልፍን ለሽፋሽፍቶቼም ሽልብታን አልሰጥም። ለእግዚአብሔር ስፍራን ለያዕቆብም ኃያል አምላክ ማደሪያን እስካገኝ ድረስ። እነሆ በኤፍራታ ሰማነው፣ በቂርያትያሪም አገኘነው። ወደ ማደሪያው እንግባ፣ እግሮቹ በሚቆሙበት ቦታ እንስገድ። እግዚአብሔር ሆይ ተነስ፣ አንተና የኃይል ታቦት ወደ ማረፊያ ስፍራ ሂዱ። ካህናት ጽድቅን ይልበሱ፣ ቅዱሳንም እልል ይበሉ። ስለ አገልጋይ ስለ ዳዊት ስትል የቀባውን ሰው አትተወው። እግዚአብሔር ለዳዊት በእውነት ማለ፣ በማይታጠፍም ቃሉ እንዲህ አለ። ከገዛ ራስህ ፍሬ በዙፋን ላይ ያስቀምጣለሁ። ወንዶች ልጆች ኪዳኔን የማስተምራቸውን ምስክርነቴን ቢጠብቁ ልጆቻቸው በዙፋን ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷልና እንዲህ አለ። ይህች ለዘላለም ማረፊያዬ ናት፣ ፈልጊያታለሁና በእርሷ እኖራለሁ። እጅግ አትረፍርፌ እባርካታለሁ፣ ድሆቿን እንጀራ አጠግባለሁ፣ ለካህናቷ ድነትን አለብሳለሁ፣ ቅዱሳኗንም በደስታ ይዘምራሉ። በዚህም ለዳዊት ቀንድ አበቅላለሁ፣ ለቀባውትም ሰው መብራት አዘጋጃለሁ። ጠላቶቹን ሀፍረት አከናንባቸዋለሁ፣ እርሱ ግን በራሱ ላይ የደፋው ዘውድ ያበራል። አሜን። ይሄ መዝሙር 132 በተለይ ደግሞ ስለ መሲሁ የሚናገር ነው። መሲሁ ከዳዊት ዘር የሚወጣ እንደሆነና እግዚአብሔር ደግሞ ለዳዊትም ቃል የገባበትን ታሪክ ያስታውሰናል። ይህ ሆነው ሁለተኛ ሳሙኤል ምዕራፍ 7 ላይ ነው። ሁለተኛ ሳሙኤል ምዕራፍ 7 ትዝ ካላችሁ ዳዊት እኔ በጣም በቆንጆ ከዝግባ በተሰራ ቤት ውስጥ እየኖርኩ እንዴት የእግዚአብሔር ታቦት በድንኳን ውስጥ እንዴት ያድራል እያለ የሚያስብበት ክፍል ነው እና ከዚህም የተነሳ ለእግዚአብሔር የቃል ኪዳኑ ታቦት ቤት ለመስራት እንዳሰበ እና ቤት ለመስራት ሲነሳ አንድ ነቢይ መጥቶ ናታን መጀመሪያ ጎሄድ ስራ ይለዋል። ከዛ ግን እግዚአብሔር ይናገረዋል። አይ ዳዊት አይደለም የሚሰራው፣ ከሱ የሚወለደው ቀጣዩ የዳዊት ልጅ ነው ቤትን የሚሰራው ብሎ ደግሞ ይነግረዋል። ስለዚህ ለሰለሞን የሚያስፈልገውን ነገር ግብአቶቹን በሙሉ ያስተካክላል ዳዊት። እንጨት፣ ወርቅ ያለውን በሙሉ ማቴሪያሎችን በሙሉ ሰብስቦ በሰለሞን ዘመን ለሚገነባው የእግዚአብሔር ቤት ሲዘጋጅ እናያለን። ስለዚህ ሁለተኛ ሳሙኤል 7 ላይ ያለውን ታሪክ ያስታውሰናል። ይሄ መዝሙር ጸሐፊው ዳዊትም ሊሆን ይችላል ወይም ዳዊት የወለዳቸው ልጆች ለምሳሌ እነ ሰለሞን ወይም ደግሞ እንደነ ኢዮስያስ ያሉ ሰዎች ሊሆኑ ይችላሉ። የዳዊትን ንግስና የሚያስቀጥሉት እነሱ ስለሆኑ ስለዚህ ዳዊት በሶስተኛ ወገን አድርጎ እሱ እያለ ስለሆነ ምዕራፉ የሚያወራው ዳዊት ላይሆን ይችላል የጻፈው ሰው ግን ከዳዊት አብራክ የወጣ ይሄንን ፕሮሚስ የሰማ ይሄን የተስፋ ቃል ሁለተኛ ሳሙኤል ምዕራፍ 7 ላይ ያለውን የተስፋ ቃል የሰማ እና ደግሞ በግል ህይወቱም የሚጠባበቅ ሰው ነው ይሄን መዝሙር የጻፈው። ያ ማለት ግን ከዳዊት አልተዋሰም ማለት አይደለም። ከዳዊት ብዙ ግጥሞችን እዚህ ውስጥ እንደተዋሰ እናገኛለን። በተለይ ደግሞ ሁለተኛ ዜና ላይ የሚገኙ ግጥሞች አሉ። ሁለተኛ ዜና ላይ 35 እና ሁለተኛ ዜና 6 ላይ የሚገኙ ግጥሞች አሉ። እነሱንም በተውሶ እዚህ ላይ ሲጠቀምባቸው እናያለን። ለዛ ሲጀምር ቁጥር 1 እግዚአብሔር ሆይ ዳዊትን የታገሰውን መከራ ሁሉ አስብ ይላል። አሁን ዛሬ ፎከሱ ትኩረቱ መሲያዊው ቅባት ያለበት ንጉሱ ላይ ነው፣ ዳዊት ላይ ነው ይለናል። እስከ ዛሬ ድረስ ከተማይቱ ላይ ነበር አይደለም? የምንሄድባት ከተማ ጽዮን ነበር። ግን ደግሞ ጽዮን ስንደርስ ለካ ንጉስ ያስፈልገናል፣ መሪ፣ የተቀባ መሪ ያስፈልገናል። ዳዊትን ደግሞ የምናውቀው ከዚህ በፊት የእግዚአብሔርን የቃል ኪዳን ታቦት ክብሩን በማስመለስ ነው አይደለም? የጽዮን ከተማ ውስጥ ጽዮንን በቃ ምርጥ ከተማ የሚያስብላት በከፍቷ ምናምን አይደለም። እንደውም ኮረብታ ነች ጽዮን፣ ትልቅ ተራራም አይደለችም። ግን ዝቅ ያለች ኮረብታ ከሌሎቹ ከከበቧት ተራሮች በጣም በርቀትም በርዝመትም አነስተኛ የሆነች ነገር ግን ከእግዚአብሔር ክብር ጋር ባላት ንክኪ የተነሳ ሰው ሁሉ የሚወዳት ከተማ ነች።
የንጉሱም ከተማ ነች። ዳዊት ዙፋኑን የተከለበት ቤተ መቅደሱ ያለበት ከተማ ነች። ስለዚህ ጽዮንን ትኩረታችን አድርገና አሁን ከግዞት ቤት ተነስተን ድህረ ግዞት ወዳለበት ወደዛ ጽዮን ልንገባ ነው። ስለዚህ እንደቀደመው እንዲሆንልን ነው ናፍቆታችን እያሉ ነው ይህን የሚዘምሩት ሰዎች። በቀደመው ዘመን ዳዊት ንጉሳችን የቃል ኪዳን ታቦቱን ከነሙሉ ግርማው እንዲመለስ አድርጓል እያሉ ነው። ትዝ ይላችኋል አይደል? ቃል ኪዳን ታቦቱ አንደኛ ሳሙኤል 7 ላይ ከፍልስጤም ከጋስ ከተመለሰ በኋላ በአቢናዳብ ቤት ነበረ። ከአቢናዳብ ቤት ዳዊት ነው ያስመጣው ወደ ጽዮን ወደ ኢየሩሳሌም ከተማ እና ሲያመጡት በመዝሙር በዝማሬ በሽብሸባ የእግዚአብሔር መንፈስ በተገለጠበት በኃይል በሆነ የአምልኮ ክብር ውስጥ ነበሩ እና ያን ዘመን እያሰቡ ነው የሚናገሩት። ዳዊት በዘመኑ መከራን ታግሶ ወደ ንግስና መጥቷል። ወደ ንግስና ሲመጣ መጀመሪያ ያስመለሰው የእግዚአብሔርን ክብር ነው እና የእግዚአብሔርን ክብር የሚያስመልስ ንጉስ ይፈልጋሉ። አሁን ደግሞ ከባቢሎን እየወጡ ነው። ባቢሎን ውስጥ እነሱ መከራን ታግሰው ነው እንደ እግዚአብሔር ባሪያዎች እንደ እግዚአብሔር ልጆች መከራን ታግሰው ቅጣታቸውን አስጨርሰው እየወጡ ነው። ስለዚህ መከራን ታግሰናል ልክ እንደ ባሪያክ ዳዊት እና ከመካከላችን ከዳዊት ወገን የሆነ የተረፈ ሰው አለ። ዘሩባቤል ትዝ ይላችኋል። በነህምያና በእዝራ መጽሐፍ ውስጥ ይጠቀሳል አይደል? በዘካርያስም ነብዩ ዘካርያስም ስለ ዘሩባቤል ይናገራል። ዘሩባቤል ማለት በባቢሎን ምድር የተወለደ ዘር ማለት ነው። የሚጠብቁት የዳዊት ዘር አለ። ከዳዊት አብራክ የሚወጣ መሲያዊ ቅባት ያረፈበት ንግስናው እሱ ጋር የሚሆን ዘሩባቤል የተባለ አለ። ስለዚህ ሁሉም ሰው ዘሩባቤል ላይ አይኑን ይጥላል ድህረ ግዞት ባለው ዘመን ላይ። ስለዚህ አሁንም ቢሆን ዳዊትን አስብ ሲል የዳዊትን ልጅ ቀጣዩ የሚመጣውን ካብራኩ የሚወጣውን ንግስናውን የተቀበለውን ንግስናው የሱ የሆነውን እሱን አስብ እያለ ነው። የታገሰውን መከራ ሁሉ አስብ ይላል። በዚህ በባቢሎን ግዛት ስር መከራን ታግሷል። ብዙ አይነት ነገር ውስጥ አልፏል። አብረን እንደ ህዝብ አልፈናል። ስለዚህ አሁን አስበው አሁን በቃ ያ ዘመን ይለቅለትና የመከራው ዘመን ንግስናው ጋር ይምጣ። ንግስናው ጋር መጥቶ ልክ ዳዊት ክብርህን እንዳስመለሰ እሱም ክብርህን ያስመልስ። ያ ምንናፍቀውን ያንተን ክብደት ያለበትን ማንነት እንዲመለስ እንፈልጋለን ብሎ ይጀምራል። ስለዚህ ያስታውሰዋል። አሁንም ያስታወሰው ይቀጥላል። ቁጥር 2 እርሱ ለእግዚአብሔር ማለ ለያዕቆብም ኃያል አምላክ እንዲህ ሲል ተሳለ። ማን ነው የሚምለው? እዚህ ጋር ዳዊት ነው የሚምለው። አሁንም ሁለተኛ ሳሙኤል ምዕራፍ 7ን ያስታውሰናል። ምን ብሎ ነው የማለው? እኔ እንዴት እንዲህ አይነት ቆንጆ ቤት ውስጥ ገባለሁ? የእግዚአብሔር ቃል ኪዳን ታቦት በድንኳን ውስጥ እያደረ ብሎ ማለ። ቤት እሰራለታለሁ ብሎ ማለ። እንቅልፍ አልተኛም፣ ለሽፋሽፍቶቼ እንቅልፍ አልሰጥም ብሎ ይሄን ቤት ሳልጨርስ አልተኛም ብሎ ማለ። ዳዊት ምሏል። ለእግዚአብሔር ቤት ማደሪያን ለማዘጋጀት ምሏል እያለ ነው። ከዳዊት አብራክ የሚወጣው የእግዚአብሔርን ክብር የሚሸከምን ነገር ያዘጋጃል እያለን ነው። ይሄ ነገር በጣም ትንቢታዊ ነው አይደለ? ከዳዊት አብራክ የወጡ የስጋ ልጆቹ የሆኑት ይሄንን ትንሽ ሞክረዋል። ሰለሞን ሞክሯል፣ ኢዮስያስ ሞክሯል፣ በጥቂቱ ትንሽ የሞከሩ አሉ። ነገር ግን በሙላት የእግዚአብሔርን ክብር ማደሪያ የሚያዘጋጀው ወደፊት ነው የሚመጣው። ዳግማዊው ዳዊት ወደፊት ነው የሚመጣው። ስለዚህ ወደ እሱ ነው የሚጠቁመው። ቁጥር 3 ግን ወደ ቤቴ አልገባም፣ አልጋዬም ላይ አልወጣም፣ ለዓይኖቼ እንቅልፍን ለሽፋሽፍቶቼም ሽልብታን አልሰጥም፣ ለእግዚአብሔር ስፍራን ለያዕቆብም ኃያል አምላክ ማደሪያን እስካገኝ ድረስ ብሎ ይህንን ዳዊት ተናግሯል በዘመኑ አይደል? እኔ ለእግዚአብሔር ቤት ለእግዚአብሔር ክብር ማደሪያ ስፍራ የተዋበ ስፍራን ንጹህ የሆነ ቦታን ሰፋ ያለን ቦታ አዘጋጅለታለሁ ይላል። ከዚህ ቀደም ደግሞ መዝሙር 24 ላይ የክብር ንጉስ ይግባ እያለ ይዘምራል ዳዊት አይደለ? እና ለዚህ ለክብር ንጉስ አይበቃውም፣ ቤት አይበቃውም፣ ግንቡ አይበቃውም። ስለዚህ ደጆችን ክፈቱ፣ ብርግዳ አድርጋችሁ ክፈቱለት፣ ያለውን አጥር በሙሉ አፈራርሱለት። የክብር ንጉስ ይሄ ስፔስ አይበቃውም፣ ምንም አይነት ስፔስ አይበቃውም እያለ ይናገራል። እና ዳዊትም ሰለሞንም ይረዳሉ። እግዚአብሔር ራሱን በጣም ቆጥቦ ወርዶ
ትንሽ ክብሩን እያቀመሰን ነው እንጂ እግዚአብሔር ይውረድና በመካከላችን ይኑር ከተባለ ምንም ነገር አይበቃው የሚለውን ያውቃሉ። ሰለሞንም ይሄንን ነገር ያስተጋባል። አንደኛ ነገሥት ምዕራፍ 4 ላይ እግዚአብሔር ሆይ አንተ ላይ በሰማይ ነው የምትኖረው፣ እንደው እዚህ ጋር እግሮች ይቀመጡ ነው የሚለው። ቤቱን ሲያስመርቁ የእግዚአብሔርን ቤት ሲያስመርቁ እንደው እግሮች እዚህ ጋር ይቀመጡ፣ እንደው ትንሽ ቅምሻ ይኑረን፣ በላይ ያለው ያንተን ፈቃድ እዚህ ጋም እንደው ፈቃድ ይፈጸም እናጣጥመው፣ በላይ ያለው ያንተ ክብር እዚህ ጋም በትንሹ ይውረድ እያሉ አባትና ልጅ ይናገራሉ። ለእግዚአብሔር ቤት ይሄ ምንሰራለት አይበቃውም፣ ግን እንደው ትንሽ ምልክት እንደው እንደ ምልክት እዚህ ጋር ቢያስቀምጥልን ብለን ነው እያሉ ይናገራሉ። ለዛ ነው ዳዊት የእግዚአብሔርን ክብር ይናፍቃል። የእግዚአብሔር ክብር ባለበት እሱ መሆን ይፈልጋል። እንደው ትንሽ የእግዚአብሔር ክብር ቢመጣ ብሎ ማደሪያን ለኃያል ለሆነው አምላክ፣ ኃያል አምላክ ይላል ቁጥር 5 አይደለ? የያዕቆብ አምላክ ኃያል አምላክ ነው፣ ብርቱ አምላክ ነው። ለርሱ እንደው ማደሪያ ማዘጋጀት ከኛ በጣም ጥቂት ኢምንት ቢሆንም ለምልክትነት ግን እናዘጋጅለታለን። ለሱ የከበረ ስፍራ ቅዱስ የሆነን ቦታ አዘጋጅተን ለሱ ስም እንሰጣለን፣ ለሱ ክብር እናስመርቃለን ሲሉ ይደመጣሉ። ይቀጥላል ቁጥር 6 እነሆ በኤፍራታ ሰማ ነው፣ በቂርያት አሪምም አገኘ ነው። ማንን ነው ያገኙት? ማንን ነው የሰሙት? በኤፍራታ እና በቂርያት ያሪም መጀመሪያ እግዚአብሔር የቃል ኪዳኑ ታቦት እንዲያርፍ የተደረገበት ስፍራ ነው። አንደኛ ሳሙኤል ምዕራፍ 1 ላይ ሼሎ በሴሎ ነበር እግዚአብሔር የቃል ኪዳን ታቦት የተቀመጠው። ትዝ ይላችኋል። ሐናም ሄዳ ስትጸልይ ሳሙኤልን ያገኘችበት ስፍራ እነ ኤሊ የነበሩበት ስፍራ ሴሎ ነው። ከዛ ከሴሎ ተማርኮ ወደ ፍልስጤም ተወሰደ። ምዕራፍ 4 ላይ አንደኛ ሳሙኤል ምዕራፍ 4 ላይ ከዛ ኢካቦድ ሆነ። የእግዚአብሔር ክብር ተነሳ። የእግዚአብሔር ክብር አሁን ለምልክትነት ራሱ አብሬያቸው አላድርም ብሏቸው ትቷቸው ሲሄድ እናያለን። ያንንም ደግሞ ምሳሌ ሲያደርግልን የኤሊ የልጅ ልጅ ኢካቦድ ተብሎ ስም ወጥቶለት ነበር። የእግዚአብሔር ክብር ክብደቱ ትቶናል ሲል ነበር የሰየመው። ከዛ በፍልስጤም ምድር ሆኖ የእግዚአብሔር የቃል ኪዳን ታቦት ኃያልነቱን ገልጦ እንዲመለስ ተደረገ አይደለ? ኃያልነቱ የተገለጠው ከሌላ ጣዖት ጋር አዳብለው ቤት ሊሰጡት ሲሉ አይ የተዳበለ ነገርማ አልፈልግም ብሎ የቃል ኪዳን ታቦቱ የዳጎንን ጣዖት ሲሰብር አይተናል ምዕራፍ 5 ላይ። ስለዚህ ከዚያ ቦታ ላይ ድል አድርጎ የቃል ኪዳኑ ታቦት ወደ ቂርያት ያሪም ነው የተመለሰው። እዛ ቦታ ነው አየነው፣ አገኘነው፣ ሰማነው የሚሉት በኤፍራታ ያለው ቂርያት ያሪም እና ቂርያት ያሪም ህዝቡ እያዘነ ለብዙ ጊዜ ተቀመጠ ያ የቃል ኪዳን ታቦት። ምክንያቱም እንዴት እንንከባከበው የሚለው ራሱ አልገባቸው። እንክብካቤ ይጠይቃል። የእግዚአብሔር መገኘት እንክብካቤ ይጠይቃል። ዝም ብሎ ዘው ተብሎ አይገባበትም። ዝም ብሎ ዘው ተብሎ መሸከም አይቻልም። የቃል ኪዳኑ ታቦት ሊሸከሙት የሚችሉ የመካከለኝነት ስራን የሚሰሩ ራሳቸውን የቀደሱ በእግዚአብሔር ፊት ሲቆሙ ማያፍሩ እንደዚህ አይነት ግለሰቦች ናቸው ሊንከባከቡት የሚችሉት። ስለዚህ እዛ ቦታ ላይ ለረጅም ጊዜ ተቀመጠ፣ ሰው መንከባከብ ስላልቻለ። ግን አገኘ ነው ይላል። እዛ ቦታ ላይ ያገኘ ነው እና ያገኘነውን ነገር እኛ ጋር ማምጣት እንፈልጋለን ነው የሚለው መዝሙሩ። እኛ ጋር ማስመጣት፣ በቃ እኛ እንንከባከባለን፣ ወደኛ ማደሪያ ግባ ማለት ነው የምንፈልገው፣ ወደኛ ማደሪያ መጋበዝ ነው የምንፈልገው ይላል መዝሙረኛው። ለዛ ይቀጥላል ቁጥር 7 ወደ ማደሪያው እንግባ፣ እግሮቹ በሚቆሙበት ቦታ እንስገድ ይላል። ወደ እግዚአብሔር ማደሪያው ስንገባ በመንቀጥቀጥ ራሳችንን ዝቅ በማድረግ እግሮቹ በሚቆሙበት ስፍራ በመስገድ ነው ይላሉ። የቃል ኪዳን ታቦቱ ላይ 2 ኪሩቤሎች አሉ። በእነሱ መካከል ይሄ ክብድ የሚለው የእግዚአብሔር መገኘት አለ በመካከላቸው። ለካ ያ እንኳን ያ መገኘቱ ለካ በጥቂቱ ሰጥቶን ነው ያ እንኳን የሚከብደን። የእግሮቹ መቆሚያ ናቸው ያ ቦታ ማለት ራሱ ከነ ሙሉ ማንነቱ ወርዶ ቢሆንማ ጉዳችን ፈልቶ ነበር። ግን አሁን የእግሮቹ መቆሚያ ባለበት ስፍራ እንሰግዳለን፣ እኛ እንሰግዳለን ይገባዋልና እያለ ይናገራል። ይሄ ደግሞ መዝሙር 96ን መዝሙር 95ንም ያስታውሰናል አይደል? ወደ አደባባዮቹ በምስጋና ግቡ፣ ስገዱለት፣ ዘምሩለት ይለናል። እጆቻችሁን አንሱ፣ እንደተማረከ ሰው አንሱ፣ ተደፉና አምልኩት፣
ስገዱለት እያለ ደግሞ ጥሪ ያቀርብልናል። ስለዚህ ይሄ ንጉስ እንደው ራሱ መርጦ ነው ማደሪያውን መርጦ ራሱን ወስኖ ነው የተገኘልን። ባይገኝልን ኖሮ ይሄ ንጉስ አጽናፈ ዓለሙ ራሱ አይበቃውም፣ ለመቀመጫነት ይሄ የምናየው ዩኒቨርስ አይበቃውም እያለ ነው የሚያስረዳን ያለው። ከዛ ቁጥር 8 የቃል ኪዳን ታቦቱ ሲነሳ እግዚአብሔርም አብሮ እንደሚነሳ ይናገራል። የቃል ኪዳን ታቦቱ ብዙ ጊዜ ወደ ጦርነት ሊወጡ ሲሉ ቀድሟቸው ከፊት ነው የሚወጣው። የድል አርማቸው ነው። እስራኤል የምትታወቀው በዚህ ምሳሌ ነው። የቃል ኪዳን ታቦቱ ከፊቷ ካለ እግዚአብሔር በእርግጥም ከፊቷ አለ ይባላል። ስለዚህ እንደዚህ ይላል ዘማሪው፣ እግዚአብሔር ሆይ ተነስ፣ አንተና የኃይል ታቦት ወደ ማረፊያ ስፍራ ሂዱ ይላል። እግዚአብሔር ሆይ ተነስ። ይሄ ተነስ የሚል ጥሪ ሙሴ ነው ለመጀመሪያ ጊዜ የሚያቀርበው አይደለም። እግዚአብሔር ይነሳ ጠላቶቹ የሚበተኑ ይላል ዘሁልቁ 10 ቁጥር 35 ላይ። ታቦቱን ከፊታቸው እያደረጉ ለጉዞ ሲነሱ ሙሴ ህዝቡን ይመራቸዋል። እግዚአብሔር ይነሳ ጠላቶቹ የሚበተኑ፣ እሱን የሚጠሉት ከፊቱ ይሽሹ እያሉ ይናገራሉ። ምክንያቱም የእግዚአብሔር መገኘት ሌሎችን አናሳ የሆኑ መገኘቶችን ዞር ያደርጋል። ሌሎች አሉ። ሌሎች አንዳንድ ስፍራዎች ላይ እንገዛለን፣ አንዳንድ ስፍራዎችን እንቆጣጠራለን። የእግዚአብሔር ህዝብ ተዘልሎ አይቀመጥም። የእግዚአብሔር ህዝብ በዚህ ኮሪደር በኩል አያልፍም፣ እናስቆመዋለን። ከነዓንማ አይደርስም፣ ጽዮንማ አይደርስም፣ እዚሁ እንገተዋለን የሚሉ ጥቃቅን መገኘቶች አሉ። ለዛ የእግዚአብሔር ታላቅ የሆነው መገኘት ዞር ያደርጋቸዋል፣ ይበታትናቸዋል። እግዚአብሔር ሲነሳ፣ እግዚአብሔር ህዝቡን ይዞ ከወጣ ከሱ ኃይል ፊት የሚቆም ማንም ኃይል የለም ይላል። ለዛ ነው የኃይል ታቦት ይለዋል። ታቦቱ ብርቱ ነው ይለዋል። ታቦቱ የሚሸከመው ስም አለ፣ የሚሸከመው ማንነት አለ ይላል። እና ይሄ ታቦት ሲነሳ ወደ ማረፊያው ስፍራ ህዝቡን ይዞ ወደ ጽዮን ሲሄድ ህዝቡ ከታቦቱ የተነሳ ጠላቶቹ ይበተኑለታል። የሚከተለው ኃይል ከፊቱ ስላለ ከፊቱ ደግሞ ሌሎች ጠላቶች ይበተኑለታል፣ ዞር ይሉለታል። ስለዚህ መውረስ ያለበትን ጽዮንን ይወርሳል ህዝቡ። ከፊቱ ያስቀደመው አላማ ስላለ ወይም ደግሞ ያስቀደመው ባንዲራ እያውለበለበ ስለሚሄድ ጠላቶቹ ይበተኑለታል ማለት ነው። እና ይሄ ጥሪ የሙሴ ጥሪ ነው። እግዚአብሔር ሆይ ተነስ፣ አንተና የኃይል ታቦት ወደ ማረፊያ ስፍራ ሂዱ ሲል አሁን ከባቢሎን ተነስተን የቃል ኪዳን ታቦቱን እንዲሰራ አድርገን በዚያ ደግሞ እንደ ምሳሌነት አንተ አርፈህበት አንተን ተሸክመን ወደ ጽዮን እንገባለን ይላል። ከዛ ይቀጥላል። አሁንም ያን ጊዜ ማለትም በአንደኛ ሳሙኤል ምዕራፍ 7 ጊዜ የተከሰተው ነገር አሁን እንዳይከሰት ሌላ ጥሪ ደግሞ ያቀርባል። ቁጥር 9 ካህናት ጽድቅን ይልበሱ ቅዱሳንህም እልል ይበሉ ይላል። አሁን አያችሁ ከታቦቱ ጋር በተያያዘ የክህነት ስራ አለ። የክህነት ስራ ሁልጊዜ የእግዚአብሔር ክብር ባለበት እንክብካቤ ያስፈልገዋል አይደለ? የእግዚአብሔር ክብር ዝም ብሎ ዘው ተብሎ አይገባም። ራሳቸውን የቀደሱ የክህነት ስራን የሚሰሩ ትክክለኛ ልብስ የለበሱ የጠራና የጸዳ ልብስ የለበሱ አገልጋዮች ያስፈልጉታል ይለናል። እና ይሄ በጣም ትክክል ነው። የእግዚአብሔር ክብር ባለበት ልክ እንደ ኤደን ገነት አዳምና ሔዋን የተሰጣቸው ስራ አለ አይደለ? የእግዚአብሔር ክብር የሚገኝበትን ኤደን ገነት ተንከባከቡ፣ ይሄንን ስፍራ እናንተ አገልግሉ ተብለው የክህነትን ስራ ሰጥቷቸዋል። ክህነትም ነው ንግስናም ነው። ስለዚህ አሁንም የእግዚአብሔር የቃል ኪዳን ታቦት ሲመለስ ኤደናችን ውስጥ ስንገባ ኤደናችንን ኤደን የሚያሰኘው የእግዚአብሔር ክብር ስለሆነ ክብሩን መንከባከብ መቻል አለብን ይላል ዘማሪው። ለዛ ለነሱ ጥሪ ያቀርባል። ትክክለኛ ልብሳችሁን ልበሱ፣ የጽድቅ ልብሳችሁን ልበሱ። በሱ ፊት ስትቆሙ በቃ በትክክል መቆም መቻል አለባችሁ። የማይሆነውን ነገር አስወግዳችሁ፣ ንጹህ ያልሆነውን ነገር አስወግዳችሁ በክብር በሱ ፊት አገልግሉ ይላቸዋል። ከዛ ቅዱሳንም ደግሞ እልል ይበሉ ይላል። ቅዱሳኑ ማለት እግዚአብሔርን የሚወዱ ለዚህ ለቅዱስ ለሆነው ንጉሳቸው ቅዱስ የሆነ ማንነት ይዘው እሱን የሚያገለግሉ ይሄ እግዚአብሔር ቅዱስ ስለሆነ እኛም እንቀደስና እሱን እናገለግለዋለን
የሚሉት ናቸው። ስለዚህ በቅድስና የሚመላለሱ እነሱ ማምለክ ይችላሉ፣ እልል ማለት ይችላሉ። የእግዚአብሔር ክብር ሲመለስ ደስ ይላቸዋል ይለናል። ቁጥር 10 ስለ አገልጋይ ስለ ዳዊት ስትል የቀባኸውን ሰው አትተወው ይለናል። አሁንም ወደ መሲሁ ይመለሳል። ቁጥር 1 ስለ ዳዊት እያለን አልነበር? አሁንም ስለ ዳዊት ይመልሰናል። ቁጥር 10 ላይ ስለ አገልጋይ ስለ ዳዊት ስትል የቀባኸውን ሰው አትተወው ይላል። ይሄ የኢዮስያስንም ጸሎት ይመስላል አይደለ? ኢዮስያስም ይህን ጸልዮታል። በመንግስቱ በቃ በዙፋኑ ላይ የሚቀመጥ ሰው አይታጣ ይላል ኢዮስያስ ራሱ። ያኔ የእግዚአብሔር ሕግ ሲገኝ የሙሴን ሕግጋት ካገኘ በኋላ በጥቂቱም ቢሆን ታድሶ ነበር በኢዮስያስ ዘመን። በቃ አንተን መበደል አንፈልግም፣ የዳዊት ዙፋን ሁልጊዜም ሰው እንዲታጣበት አንፈልግም፣ የዳዊት ዙፋን ላይ የሚነግስ አይታጣ እያለ ጸልየዋል። ስለዚህ ይህም የሚጸልየው ሰው ይህንን ያስተጋባል፣ የቀባውን ሰው አትተወው ይላል። ዳዊት ምን አይነት ሰው ነው? የእግዚአብሔርን ክብር የሚወድ ወደ እግዚአብሔር ክብር ለመመለስ ወዲያው በቃ ሁልጊዜ ዝግጁ የሆነ ሁልጊዜ ራሱን ብቁ አድርጎ በእግዚአብሔር ፊት መቅረብ የሚወድ ንጉስ ነው። ስለዚህ የዳዊት ንግስና ልዩ የሚያደርገው ክብሩን የሚያስመልስ ንግስና ስለሆነ ነው። እንደ ዳዊት ያለ ንጉስ ሁልጊዜም እስራኤላውያን ይፈልጋሉ። ዳዊት ከክብሩ ጋር ንክኪ ያለው፣ ከክብሩ ጋር ናፍቆት አለው። ክብሩን ሁልጊዜ ይጠማል ዳዊት በመዝሙራቶቹም እንዳሳየን። ለዛ እሱን እየጠቀሰ ለዳዊት ስትል ይላል። አሁን ግን ያለንበት ዘመን ዳዊት ካለፈ ብዙ ዓመት ተቆጥሯል። በጣም ብዙ ዓመት ተቆጥሯል። ቢያንስ 500 ዓመት ተቆጥሯል። ግን ስለ ዳዊት ሲል ዳዊት ቢያልፍም የዳዊት ዙፋን ላይ የሚቀመጥ ከዳዊት አብራክ የሚወጣ አንተ ቃል ስለገባ የዳዊት ልጅ የሆነ በመከራ ውስጥ የሚያልፍ ህዝቡን ደግሞ ከመከራ አውጥቶ ወደ ጽዮን የሚያደርስ ሌላ ዳዊት ስላለ ይሄን ዳዊት በመከራው አስበው ይለዋል። አስበው፣ ስለቀባው አስበው። አያችሁ፣ ሌላ ዳግማዊ ዳዊት አለ በመከራ ውስጥ የሚያልፍ እስራኤልን የሚያገለግል ህዝቡን ደግሞ ወደ እግዚአብሔር ክብር የሚመልስ ለእግዚአብሔር የእግዚአብሔር ክብር የሚያድርበትን ስፍራ የሚገነባ እንዲህ አይነት ዳዊት ደግሞ አለ ይለናል። ስለዚህ ይሄን የቀባውን አትተው ይላል። መዝሙር 2ንም ያስታውሰናል አይደለ? መዝሙር 2 ላይ መሲያዊ የሆነ መዝሙር ነው። የቀባው አለ፣ እግዚአብሔር የቀባው መሲህ አለ። የቀባው ማለት ለንግስና ያስነሳው እና ለንግስና ሲያስነሳው ህግጋቱን በሙሉ ኢምቦዲ የሚያደርግ ነው። ይሄ ንጉስ አይደለ? ህግጋቱን የሚፈጽም ነው። እስከ ጥግ ድረስ ህግጋቱን የሚኖር ነው። ስለዚህ ይህንን ሰው ብዙዎች ቢገፉትም እግዚአብሔር ግን በዙፋኑ ላይ እንደሚያስቀምጠው ይነግረናል። ሌላም ስፍራ በመዝሙራት ውስጥ መዝሙር 110 ላይ እንዳየነው ጠላቶቹን ከእግሩ በታች የሚያደርግለት እግዚአብሔር የቀባው መሲህ እንዳለ ይነግረናል። መዝሙረኛው 110 ላይ ትዝ ካላችሁ አንደኛው ጌታ ሌላኛውን ጌታውን ሲያናግረው ሲነጋገሩ ይሰማቸዋል። ዳዊት ነው የሚያዳምጠው። ዳዊት ነብይም አይደለ? ሐዋርያት ሥራ ምዕራፍ 2 ላይም ነብይ እንደሆነ እናውቃለን። አንደኛ ዜና ላይም ደግሞ ነብይ እንደሆነ ተነግሮናል አይደል? ዳዊት ነብይ ነው እና በዚህ በትንቢት መንፈስ ውስጥ ሆኖ ጌታዬን ሲያነጋግረው ሰማው እና ጌታዬ ምን ይለዋል? ቀብቻለሁ፣ አንግሻለሁ፣ ዛሬ ልጄ ነብያለሁ። ይሄ የንግስና ፎርሙላ ነው። ስለዚህ አንድ ቀን ጠላቶችን በሙሉ ይበተናሉ። አንድ ቀን ጠላቶች በሙሉ ከእግር በታች የሆኑና አንተ እግሮችን ማስቀመጫ በርጩማ አድርገህ ትጠቀምባቸዋለህ ብሎ ሲያነጋግረው ዳዊት ሰምቷል እና ይሄንን መሲያዊ መዝሙር ይናገራል ዳዊት። ለዛ ነው አሁንም ከምርኮ የሚመለሰው ማህበረሰብ ይሄንን ያስተጋባል። አለ እግዚአብሔር የቀባው አለ፣ የሚመጣ የሚነግስ አለ፣ በዚህ በጽዮን ተቀምጦ እኛን ወደ ክብሩ የሚመልሰን አለ እና እግዚአብሔር አይተውም። እርግጥ ነው በመከራ ውስጥ ያልፋል ዳግማዊው ዳዊት፣ ግን አይተውም። በመከራ ውስጥ አልፎ ደግሞ ወደ ክብር የሚገባበት ጊዜ ይመጣል እያለ ይናገራል። ከዛ ይደግምልናል መዝሙር 132 ቁጥር 11 እግዚአብሔር ለዳዊት በእውነት ማለ፣ በማይታጠፍም ቃሉ እንዲህ አለ። ይሄ መሐላ መቼ ነው? ቁጥር 2 ላይ ደግሞ ተነግሮናል አይደለም? ስለዚህ ይደግመዋል። መጀመሪያ ዳዊት ነው የሚምለው። ቁጥር 2 ላይ ዳዊት ሲምል ነው የምናየው። አሁን ደግሞ
እግዚአብሔር ሲምል እናያለን። እግዚአብሔር መቼ ነው የማለው? እግዚአብሔርም የማለው 2ኛ ሳሙኤል ምዕራፍ 7 ላይ ነው። ዳዊት ልክ ሲምልለት ቤት እሰራልሃለሁ ሲለው እግዚአብሔር ደግሞ በምትኩ ይምልለታል። እኔ ቤት እሰራልሃለሁ ይለዋል። እኔ ነኝ ቤት ምሰራልህ፣ እኔ ነኝ የታመነ ዙፋን ማደርግልህ፣ የታመነ ቤት፣ የታመነ መንግስት፣ የማይገረሰስ መንግስት እሰጥሃለሁ እያለ ደግሞ እግዚአብሔር በምትኩ ይምልለታል። ስለዚህ ጌታውን ሲያነጋግረው የሰማው ዳዊት ልክ ነው አይደለ? እዚህ ጋም ተፈጻሚነቱን ይነግረናል። እዚህ ጋም ደግሞ በማይታጠፍ ቃሉ ነው የማለለት ይላል። ምንም እንኳ ባይመስል አሁን ተበትነን በየሀገሩ ተበታትነን ብንሆንም ከዳዊት አብራክ የሚወጣ ከሱ ፍሬ የሚሆን ከሱ የሚወጣ በዙፋኑ ላይ ይቀመጣል። ላይመስል ይችላል። ደግሞ ሲመጣም በጣም ደከም ባለ መንገድ ስለሚመጣ አይመስልም፣ ዙፋንን የሚወርስ አይመስልም። ግን ቅባት አለበት። እሱ ነው ኔክስት ኢን ላይን፣ እሱ ነው ተከታይ የሚነግሰው፣ ነጋሲው ንጉስ እሱ ነው እያለ ደግሞ ይናገራል። ስለዚህ ቁጥር 11 ከገዛ ራስ ፍሬ በዙፋን ላይ ያስቀምጣለሁ፣ ወንዶች ልጆች ኪዳኔን የማስተምራቸውን ምስክርነቴን ቢጠብቁ ልጆቻቸው በዙፋን ላይ ለዘላለም ይቀመጣሉ ይላል። ይሄንን ለመጀመሪያ ጊዜ እግዚአብሔር የተናገረው ዘዳግም 17 ላይ ነው። ዘዳግም 17 የእስራኤል ነገስታት የሚጠበቅባቸውን ነገር በሙሉ እግዚአብሔር ነግሯቸዋል። በተለይ ቁጥር 18 እስከ 20 ድረስ እንደዚህ ይላል። በመንግስቱ ዙፋን ላይ በሚቀመጥበትም ጊዜ የዚህን ሕግ ቅጂ ከሌዋውያን ካህናት ወስዶ በጥቅልል መጽሐፉ ለራሱ ይጻፍ። አምላኩን እግዚአብሔርን ማክበር ይማር ዘንድ የዚህን ሕግ ቃል ሁሉና ይህን ስርዓት በጥንቃቄ ይከተል ዘንድ ከእርሱ ጋር ይሁን። በሕይወቱ ዘመን ሁሉ ያንብበው። እርሱና ዘሮቹ በእስራኤል ላይ ረጅም ዘመን ይገዙ ዘንድ ከሕጉ ወደ ቀኝም ወደ ግራም አይበል። ራሱን ከሌሎች ወንድሞቹ በላይ የተሻለ አድርጎ አይቁጠር እያለ ስለ ንጉሱ ስለሚጠበቅበት ነገር ይነግረናል። ስለዚህ የእስራኤል ነገስታት የሚጠበቅባቸው አንድ ነገር ነው። የሙሴን ሕግጋት ከፊታቸው ማድረግ፣ የእግዚአብሔርን ቃል ከፊታቸው አድርገው መንገስ ነው የሚጠበቅባቸው። ሰለሞንም ይህንን አድርጓል። ልክ ቤተ መቅደሱን አሰርቶ ሲጨርስ ከዛ በኋላ የሙሴን ሕግጋት አመጣና በፊቱ እንዲሰቀል ነው ያደረገው። እንዲጻፍ አደረገና ከቃል ኪዳን ታቦቱ ጋር እኩል እዛ እንዲቀመጥ አደረገ ማለት ነው። ስለዚህ ነገስታቱ ከእግዚአብሔር ቃል ጋር የሚሆን ትስስር እንዳላቸው፣ የእግዚአብሔር ቃል እንደሆነ ስልጣናቸው፣ ከእግዚአብሔር ቃል በወጣው አፍ ህዝቡ እንደሚያስተዳድሩ እግዚአብሔር ከድሮ ጀምሮ ይነግራቸው ነበር እና ይህም ምዕራፍ መዝሙር 132 ላይ እግዚአብሔር ምሏል። ከዳዊት ፍሬ ይወጣል የሚገዛ፣ በቃሉ መሰረት የሚገዛ፣ በእውነት የሚያስተዳድር፣ በጽድቅ የሚፈርድ፣ እውነተኛ የሆነ ዳኛ የሆነ፣ የሰላም አለቃ የሆነ። ከዛ ይሄ ንጉስ ደግሞ ልዩ የሚያደርገው መንግስትን በዚህ በትከሻው ላይ ነው የሚሸከመው፣ በጫንቃው ላይ ነው የሚሸከመው ይለናል። የሚያስተዳድረው በእግዚአብሔር ፍቅር ነው። ሌሎቹ ነገስታት የሰው ትከሻ ላይ ነው የሚጭኑት አይደለ? የሰው ትከሻ ላይ ያሸክማሉ፣ ይጭናሉ፣ ሰውን ያስቸግራሉ፣ ሰውን በብዙ ያታክታሉ። ይሄኛው ንጉስ ግን የእግዚአብሔርን ምስክርነት የሚጠብቅ፣ በዙፋኑ ላይ ሲገዛ የእግዚአብሔርን ክብር የሚያስመልስ፣ ልዩ የሚያደርገው ይሄ ነው እያለ ያስረዳናል። ለዛ ነው ነቢያቱም ስለሚመጣው ዳዊት ሲነግሩን ዳዊት ይመጣል ይላሉ ነቢያቱ። ኤርሚያስ ይሄን ይናገራል፣ ኢሳያስ ይሄን ይናገራል፣ ሕዝቅያስ ይሄን ይናገራል። ለምሳሌ ኤርሚያስ ምዕራፍ 23 ላይ ቁጥር 5 እንደዚህ ይላል፣ እነሆ ለዳዊት ጻድቅ ቅርንጫፍ የማስነሳበት ጊዜ ይመጣል፣ እርሱም ፍትህንና ጽድቅን የሚያደርግ በጥበብ የሚገዛ ንጉስ ይሆናል ይላል እግዚአብሔር። በእርሱም ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል፣ የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ይታወቃል ይለናል። ይሄ የሚመጣው ዳግማዊው ዳዊት እግዚአብሔር ጽድቃችን ነው ስሙ ራሱ ለየት ያለ ነው። የእግዚአብሔርን ጽድቅ በሙላት እዚህ ቦታ ላይ የሚያሰፍን ነው። ከዛ ምን ይዞ ነው የሚመጣው? ድነትን ይዞ ነው የሚመጣው። ድነትን ይዞ፣ መፈታትን ይዞ። ለካ እስራኤል የሚያስፈልጋት ሚሊታሪሊ በጣም ጠንካራ የሆነ ንጉስ ሳይሆን ይሄ የነፍስ በሽታዋን የሚፈውስላት ነው የሚያስፈልጋት። ከነፍስ በሽታዋ የሚያላቅቃት፣ የሚፈውሳት
የሚያድናት የሚፈታት ንጉስ ያስፈልጋታል። ለዛም ነው ኤርሚያስ ይናገራል በሚመጣው ዘመን እግዚአብሔር የሚያስነሳው የዳዊት ልጅ እግዚአብሔር ጽድቃችን የሚባልና ከበሽታ ከነፍስ በሽታ የሚያድን ነው ይለናል። ኤርሚያስ ይቀጥላል። ኤርሚያስ 33 ቁጥር 16 እንደዚህ ይላል፣ በዚያ ዘመን ይሁዳ ይድናል፣ ኢየሩሳሌም በሰላም ትኖራለች፣ የምትጠራበትም ስም እግዚአብሔር ጽድቃችን ይባላል ይላል። እግዚአብሔር እንዲህ ይላልና ከዳዊት ዘር በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ፈጽሞ አይታጣም ይላል። እግዚአብሔር ከዳዊት ዘር ያስነሳል፣ በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ደግሞ እንዳይታጣ ያደርጋል ይለናል ኤርሚያስ። ስለዚህ ኤርሚያስ መጀመሪያ ላይ 23 ላይ እሱ ነው እግዚአብሔር ጽድቃችን የሚባለው ይላል። ከዛ እርሱ የሚፈውሳቸው ደግሞ ስማቸው ይቀየርና እነሱም እግዚአብሔር ጽድቃችን ይባላሉ ይላል። የእግዚአብሔርን ጽድቅ የሚያውጁ እኛም ተፈውሰናል እናንተም የሚፈውሳችሁ ጋር ኑ እንውሰዳችሁ የሚሉ ይሆናሉ ይባላል። አይገርምም? ይሄ እግዚአብሔር ሲሰራ ይሄ በመሲሁ በኩል አንድ የተወሰነን ህዝብ ያድንና ያንን ህዝብ ደግሞ ተጠቅሞ ሌላን ህዝብ ለማዳን ደግሞ ይጠቀምበታል። የእግዚአብሔር አሰራር ሁልጊዜ እንደዚህ ነው። ምስኪን ደካማ የሚመስል አይነት አሰራር ነው፣ ግን በጣም ኃያል የሆነ አሰራር፣ ጠንካራ የሆነ አሰራር ነው። አንድ ነፍስ ከዳነች ሄዳ ትመሰክራለች፣ ስለ አዳናት ትመሰክራለች። ያዳነኝ ንጉስ አለ፣ ያዳነኝ መሲህ አለ ብላ ስትመሰክር ወደ እነሱ ወደ እግዚአብሔር ወደ ሾመው ወደ ንጉሱ ስትጠቁም፣ ወደ ዳዊት ዘር ስትጠቁም እሷም ደግሞ ጽድቁን እየሰራች ነው ይባላል። የእግዚአብሔርን ጽድቅ እያገለገለች ነው ይባላል። ሕዝቅኤልም ስለዚህ ስለሚነሳው ንጉስ ይናገራል። ሕዝቅኤል 29 ቁጥር 21 ላይ በዚያ ቀን ለእስራኤል ቤት ቀንድ አበቅላለሁ ይላል። ቀንድ ይበቅላል፣ ቀንድ ይበቅላል። ከዚህ ቀደም ብዙ ቀንዶች በቅለዋል። ቀንድ የሚያመለክተው ኃይል ነው አይደለ? ስልጣን ነው። እና ብዙ ቀንዶች እና እነዚህ ቀንዶች በጣም እየተዋጉ በጣም እያስቸገሩ እስራኤልን በጣም እያታከቱ የሆነ ጊዜ የበቀለው ቀንድ ግብጽ የሚባለው ነው። ግብጽ በጣም የሚጨቁን ነው። የግብጽ ቀንድ ቀምሰውታል፣ አይተውታል። የፈርዖንን ቀንድ አይተውታል። ከዛ ከግብጽ በኋላ አሶር የሚባል መጣ። ከአሶር በኋላ እነ ባቢሎን መጡ። ከባቢሎን በኋላ እነ ፋርስ እነ ሚድ የሚባሉ መጡ። ከእነሱ በኋላ እነ ሮም እያለ ይቀጥላል። ሁልጊዜ በዚህ ምድር ላይ የሚነሱ መንግስታት ሁሉ አሉ። እነዚህ አስጨናቂ ቀንዶች ናቸው። የሚያድኑ ቀንዶች አይደሉም። እግዚአብሔር ጊዜ ይሰጣቸዋል። የሚነክሱበት የሚመሩበት ጊዜ ይሰጣቸዋል። ግን በመጨረሻ ጊዜ ይላል የሆነ ቀን አለ እግዚአብሔር የቀጠረው ቀን። በዚያ ጊዜ ከየት መጣ ሳይባል ቀንድ በቅሎ ይገኛል። እግዚአብሔራዊ የሆነ ቀንድ እና ይሄን ቀንድ አበቅላለሁ ይላል እግዚአብሔር ይላሉ። ኤርሚያስ አይቶታል፣ ሕዝቅኤል አይቶታል፣ ኢሳይያስ አይተውታል። ሶስቱ አንድ አይነት ቃላት ይናገራሉ። ዘካርያስም ደግሞ የሚናገረው ልንገራችሁ። ዘካርያስ 3 ቁጥር 8 እነሆ ባሪያዬን ቁጥቋጦን አመጣለሁ። እግዚአብሔር ነው የሚናገረው። ቁጥቋጦ ይመጣል። ተቆረጠ ከተባለው ዛፍ የሆነ ቀን ያ ዛፍ ብቅል ይላል፣ ያቆጠቁጣል የሆነ ቀን። አሁን እስራኤል ብትንትኗ ወጥቷል አይደለም? ንጉስ ምንም ህዝቡ ራሱ የለም እየተባለ ነው አይደለም? የሆነ ጊዜ ግን እግዚአብሔር መንፈሱን ያመጣና ይሰበስባቸዋል ከተበታተኑበት ስፍራ። ልክ ሕዝቅኤል 37 ላይም እንዳየ ነው። የደረቁ አጥንቶች ናቸው ተበታትነዋል ምናምን እያለ ነበረ። ከዛ እግዚአብሔር እንደ ኃያል ሰራዊት አድርጎ በመንፈሱ ሲያቆማቸው አየ። የሆነ ቀን እግዚአብሔር ድንገተኛ የሆነን ነገር ያበቅላል ይላሉ ነቢያቶቹ። ሳይታይ ደካማ በሆነ መንገድ እግዚአብሔር ዳግማዊውን ዳዊት ያመጣል እና ዳግማዊው ዳዊት ሲመጣ የሚያስተውሉት በጣም እሱን በቃ ቃሉን እያነበቡ የሚጠብቁት ናቸው። ትንቢቶቹን እየተረዱ የሚጠብቁት ናቸው። ለምሳሌ እንደነ ስምዖን፣ ሽማግሌው ስምዖን፣ እንደነ ሐና ነብይት ሐና አይደለ? በወንጌላት ውስጥ እነሱ ሲጠባበቁት የነበረውን ነገር አዩት። ሕፃን ነው ግን ይሄ ነው የእስራኤል ማዳን ሲሉ እንሰማቸዋለን፣ ሲጠባበቁት ስለነበሩ። ስለዚህ ይሄ ምልክት እንዳያልፋችሁ ይላሉ ነቢያቶቹ።
እንዳያልፋችሁ። እናንተ የሚሊታሪ የሆነ ወታደር ስትጠብቁ ይሄ ቁጥቋጦ እንዳያመልጣችሁ። ይሄ የሚበቅለው ቁጥቋጦ የህይወት ዛፍ ነው። ከየት መጣ ሳይባል አንድ ቀን ይበቅላል ይላል ዘካርያስ 6 ቁጥር 12። ስሙ ቅርንጫፍ የተባለ ሰው ይህ ነው ይላል። ስሙ ቅርንጫፍ ነው የሚባለው። ይሄ የሚበቅለው ቅርንጫፍ ብራንች አይደለ? ከሆነ ከህዝብ ነው የሚወጣው። ከነዚህ ህዝብ የወጣ የነሱ አንድ ቅርንጫፍ የሆነ ከማይጠበቅ ቦታ ብቅል ብሎ የወጣ እና ይሄ ነው ቤተ መቅደሴን የሚሰራው ይለዋል ለዘካርያስ። ዘካርያስ ይህን መልእክት የሚያመጣው ከድህረ ግዞት በኋላ እነ እዝራ እነ ዘሩባቤል በጣም እነ ኢያሱ እየተረባረቡ ነበረ ሁለተኛውን ቤተ መቅደስ ለመስራት። እንደ ሰለሞን ቤተ መቅደስ አይሆንም፣ ግን እስቲ በቃ ተረባርበን እንደምንም ብለን ቤተ መቅደሱን እንስራ እያሉ ሁለተኛውን ቤተ መቅደስ እየገነቡ ነበር። እና የሆነ ሰዓት ላይ ልባቸው ይዝላል። አይ እንደው ይሄ ቤተ መቅደስ ምንም ክብር የለውም፣ እንደ በፊቱ አይደለም እያሉ ሲያለቅሱ ሲሰማ ዘካርያስ መልእክት ያመጣል። ምን ይላቸዋል? በኃይል በብርታት የሚሰራ አይደለም ይሄ ቤተ መቅደስ፣ በእግዚአብሔር መንፈስ የሚሰራ ነው ይላቸዋል። ለዛ ነው ከሱ የቀጠለ መልእክት ነው ዘካርያስ 6 ላይ ቤተ መቅደሱ አሁን ለጊዜው ምልክት አድርጋችሁ ሁለተኛውን ሰርታችሁ ጨርሱ፣ ግን ቤተ መቅደሱ እውነተኛውን ቤተ መቅደስ የሚሰራው ቅርንጫፍ የተባለ ሰው ነው ይላቸዋል። ሌላ አለ፣ ዳግማዊ ዳዊት አለ ቤተ መቅደሱ የሚሰራ፣ ዳግማዊ ሰለሞን አለ። በዚህ ዘመን አይደለም ግን ይመጣል እያለ ዘካርያስ ያበረታታቸው ነበር። እና ይሄ ቤተ መቅደስ የሚሰራው በእግዚአብሔር እጅ ነው፣ በእግዚአብሔር መንፈስ ነው። በድንጋይ ወይ ደግሞ በከበሩ ድንጋዮች ወይ በሆነ ነገር አይደለም እያለ ይናገራቸው ነበረ። ስለዚህ በዳዊት ዙፋን ላይ እግዚአብሔር የሚያስቀምጠው አንድ መሲህ እንዳለ፣ በድህረ ግዞት ጊዜ ሰው ሳይሆን የሚነግሰው እግዚአብሔር ራሱ የሚያስቀምጠው ንጉስ እንደሆነ እያሰቡ ሲመለሱ እናያቸዋለን። ለዛ ነው ከዳዊት መካከል ከዳዊት ልጆች አንዳቸው ታላቅ የሆነ ልጅ ይኖራል፣ በዙፋኑ ላይ ደግሞ ለዘላለም ይቀመጣል ይላሉ። ያውቃሉ ስጋ ለባሽ ለዘላለም እንደማይቀመጥ ያውቃሉ። ስጋ ለባሽ የሆነ የዳዊት ልጅ አይሆንም ለዘላለም የሚቀመጠው። ስለዚህ በትንቢት መንፈስ ይህን ጸሎት ይጸልያሉ። ለዘላለም የሚነግሰውን ዳዊትን አሳየን ይላሉ። እሱን አሳየን፣ እሱ ጋር ሄደን አብረን እንቀመጥ፣ ክብር ጋር እንቀመጥ ይላሉ። ይቀጥላሉ። ከቁጥር 13 ጀምሮ ደግሞ ስለ ከተማይቷ ይናገራሉ። አሁን የመሲሁን ፓርት ጨርሶ ወደ ከተማይቷ ይመጣል። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷልና እንዲህ አለ፣ ይህች ለዘላለም ማረፊያዬ ናት፣ ፈልጊያታለሁና በእርሷ እኖራለሁ። እጅግ አትረፍርፌ እባርካታለሁ፣ ድሆቿን እንጀራ አጠግባለሁ፣ ለካህናቷ ድነትን አለብሳለሁ፣ ቅዱሳኗም በደስታ ይዘምራሉ ይላል። የመጀመሪያው ክፍል ከቁጥር 1 እስከ 9 ድረስ ስለ ዳዊት እና ደግሞ ዳዊት ስለማለው ከዛም ደግሞ ከህዝቡ ስለሚጠበቀው ካህናቱ እንዴት በቅድስና ወደሱ መቅረብ እንዳለባቸው ቅዱሳኑ እንዴት እንደሚደሰቱ ሲነግረን ይቆይና አሁን እሱን የሚያንጸባርቅ መስታወት የሆነ ክፍል ጋር ደግሞ እንመጣለን። ከ13 እስከ 18 የላይኛው መስታወት ነው። አሁን ደግሞ የሚሆነው እግዚአብሔር በመረጠበት በዚች ደካማ በምትመስሏ ኮረብታ ጽዮን በምትባሏ ትንሽ ጉብታ ተራራዋ እሷ ላይ እግዚአብሔር ይቀመጣል። ትሁት የሆነች ቦታ እግዚአብሔር አነስ ያለውን ቦታ ዝቅ ያለውን ቦታ ነው የሚመርጠው ማደሪያው አድርጎ። እንደውም በሌሎች መዝሙራት ውስጥ አይተናል። ሌሎች ተራሮች ለምን እኛን አልመረጠንም ሁሉ ይላሉ። እንዴት እኛን አልመረጠንም ይላሉ። ምክንያቱም ከፍ ያሉ ናቸው፣ ሲታዩ ሞገስ አላቸው፣ በአይን ሲታዩ ብቻ ያምራሉ ሌሎች ተራራዎች፣ ጽዮንን የከበቧት ተራሮች። ግን እግዚአብሔር እነሱን አልመርጥም ይላል። ትንሿን ጽዮንን ይመርጣታል። በሷ ማደሪያውን ይተክላል። እግዚአብሔር ዝቅ ያለችዋን ጽዮንን ይመርጥና ማደሪያው እንዲሆን ይወዳል ይላል። ማደሪያው ተሆነው ዘንድ ወዷል። በቃ ወዶታል፣ ዝቅ ያለውን ወዶታል። ከዛ እግዚአብሔር ይምላል፣ ይህች ለዘላለም ማረፊያዬ ናት። ሁልጊዜ እግዚአብሔር በውስጧ ይኖራል፣ በውስጧ ይኖራል። እሷን ስለፈለጋት በእርሷ ውስጥ ይኖራል፣ በእርሷ ውስጥ መገኘቱን ያደርጋል። እና ሰዎች ደካማነቷን አይተው ይደነቃሉ። እንዴት እግዚአብሔር ትልቁ ንጉስ በሷ አረፈ ይላሉ።
ትልቁ ይሄ እግዚአብሔር ግርማ ሞገሳሙ እግዚአብሔር እንዴት በእርሷ ኖረ ይባላል። እጅግ አትረፍርፌ እባርካታለሁ ይላል። ይሄ የኤደን ቋንቋ ነው አይደለ? መትረፍረፍ፣ መባረክ፣ ወደ ልምላሜ መግባት፣ ፍሬያማ መሆን፣ ይሄ በሙሉ የዘፍጥረት ቋንቋ ነው። እግዚአብሔር መገኘቱ ካለ ምድረ በዳ የሆነው ቦታ ምንም አያለማ የሚባለው ቦታ አትረፍርፎ ይሰጣል። ልምላሜ ውስጥ ይገባል። እግዚአብሔር ይባርከዋል። ከዛ የሚራብ ደግሞ አይኖርም ይላል። መጋቢ ስላላት ከዘላለም መግቦቱ ስለሚያበላት ስለሚያጠግባት፣ ይሄ መጋቢዋ ድሆቿን ስለሚያጠግብ አትረፍርፎ ያበላታል አይደለ? እንጀራን ይሰጣታል። እንጀራ በእግዚአብሔር ቃል ውስጥ ከፊዚካልም ያለፈ ነው አይደለ? መዝሙረኛው መዝሙር 23 ላይ በለመለመ መስክ ይመራኛል ይላል። በግ ሲሆን አይደለ? ለበጉ የሚያስፈልገውን መስክ እረኛው ይሰጠዋል ይላል። እንደገናም ደግሞ በጠላቶቼ ፊት ማዕድን ታዘጋጅልኛለህ ይላል። የሚያስፈልገውን አቅም ሊሆነው የሚችል ለዕለት ጉዞ የሚያስፈልገውን መግቦት እግዚአብሔር እንደሚሰጠው ይናገራል። እንጀራ ማለት ከእግዚአብሔር ዘንድ የሆነ መግቦት ነው። ከእግዚአብሔር ዘንድ የሚወርድ ጸጋ፣ አቅም፣ ጉልበት እዚህ ለም በሆነው ስፍራ ላይ እየለመለምን እኛም አረንጓዴ እየሆንን እያበብን የምንቀጥልበት ጸጋ ማለት ነው። ያንን እግዚአብሔር ይሰጣል ይላል። ከዛ ለድሆች ነው ደግሞ የሚያጠግበው አይደለ? ምክንያቱም ድሆች ናቸው ተርብ ያለው ብለው የሚጠይቁት። ይሄ የመዝሙር ስነ መለኮት ነው አይደል? በኋላም ዳግማዊው ዳዊት ይሰብከዋል ማቴዎስ 5 ላይ በተራራው ስብከት ላይ ለድሆች ነው የእግዚአብሔር መንግስት። ምክንያቱም እነሱ ናቸው የሚለምኑት። ሌሎቹማ ጠግበው ይቀመጣሉ፣ አይለምኑም፣ አይጠይቁም። ሌሎቹ በቃ ሞልተዋል፣ ሆዳችን አለን፣ በቂ ነገር፣ ሀብታም ነን ይላሉ። ጽዮንን አይፈልጉም። እነሱ በሌላ ጥግብ ብለዋል ሄደው። ስለዚህ ለድሆች በጣም በቃ ጥሩ ቦታ ነው ጽዮን ማለት። ለሚለምን፣ ለሚራብ፣ ለሚጠማ ትክክለኛ ቦታ ነው ጽዮን ማለት። መጋቢ ያለበት ስፍራ ነው። መጋቢው ደግሞ አይገፋቸውም፣ ይሰጣቸዋል። የህይወትን እንጀራ ይሰጣቸዋል። የዘላለም ህይወትን ይሰጣቸዋል፣ ይመግባቸዋል እያለ ይናገራል። ቁጥር 16 ለካህናቷ ድነትን አለብሳለሁ ቅዱሳኗም በደስታ ይዘምራሉ ይላል አይደለ? ቁጥር 9ን አይታችሁታል። ካህናት ጽድቅን ይልበሱ ቅዱሳንህም እልል ይበሉ ይላል። የሱ መስታወት ነው። ቅድም ላይ ጥሪን ያቀረበላቸው ለካህናቱ በጽድቅ በቅድስና በሱ ፊት እንዲቆሙና እንዲያገለግሉ። አሁን ደግሞ ማን ነው የሚያለብሰው? እግዚአብሔር ነው አልባሹ አይደለም? ንጉሷ ራሱ የሚያገለግሉትን ካህናቶቹን ያለብሳል። ቅዱሳኖቹንም ደግሞ በደስታ እንዲዘምሩ ያስነሳቸዋል። ከዛ ምንድን ነው የሚያለብሳቸው? ቅድም ጽድቅ ነበረ፣ አሁን ደግሞ ድነት ነው ልብሱ። ድነት የተባለ ልብስን ይለብሳሉ። በቃ አሁን በጣም በመሰጠት ምንም ሳይፈሩ በእግዚአብሔር ፊት ያገለግላሉ። የእግዚአብሔርን መገኘት ያለምንም መቆጠብ ያለምንም ፍርሃት ማገልገል ይችላሉ። እና ካህናቶቿን ካለበሳቸው በኋላ ነው የሚያገለግሉት። ካለበሳቸው በኋላ ነው የሚያመልኩት። እግዚአብሔር ራሱ የሚሰጠው ልብስ እንዳለ ይናገራል። እና እግዚአብሔር የሚሰጠው ልብስ ደግሞ በዚህ በሚያስነሳው ዳግማዊ ዳዊት እንደሆነ ነው የሚነግረን። መንገዱ የሚመጣው ዳዊት ነው የሚለን። የሚመጣው ዳዊት ይህን ሁሉ እንዲሆን ያስችላል። እሱ ሲመጣ በእግዚአብሔር ፊት ክህነትን ስራ እንሰራለን፣ እንጀራ እንጠግባለን፣ እግዚአብሔርን እናመልከዋለን። ጽዮን ውስጥ ገብተን እግዚአብሔርን በቃ ተዘልለን ተቀምጠን እርሱ በእኛ ማረፊያውን ሰርቶ በእኛ መካከል እየኖረ እንኖራለን እያለ ይሄንን የሚናገር መልእክት ያለው መዝሙር ነው አይደል? የወደፊት መልእክት ያለው ነው። እና ሲደመድም ቁጥር 17 በዚህም ለዳዊት ቀንድ አበቅላለሁ ለቀባሁትም ሰው መብራት አዘጋጃለሁ ይላል። ጠላቶቹን አፍረት አከናንባቸዋለሁ፣ እርሱ ግን በራሱ ላይ የደፋው ዘውድ ያበራል ይላል። ሁለት ጊዜ ስለ መብራት ይናገራል። ቁጥር 17ም 18ም መብራት ያዘጋጃል፣ ከዛ ዘውድ ደግሞ የሚያበራ ዘውድም ይኖራል ይላል። ይሄ የሚመጣው የተቀባው የሚያበራ ነው አይደለ? ራሱ የሚያበራ ነው። የዓለም ብርሃን ነው የሚመጣው፣ ያበራል። ወደዚህ ብርሃን ሰዎችን ይጋብዛል። ይህን ብርሃን አይተው ሰዎች መምጣት ይፈልጋሉ።
በኢየሩሳሌም ከተማ ትልቅዬ የሚያበሩት መብራት አለ በቤተ መቅደሱ ጋር አይደለም ሜኖራ የሚባለው። ሜኖራው ከተማይቱን በሙሉ ነው የምታበራው እና የሜኖራው በዓል በተለይ ዮሐንስ ወንጌል ምዕራፍ 8 ላይ ትዝ ይላችኋል ጌታችን ኢየሱስ ክርስቶስ የሜኖራ በዓል ማለትም ይሄ መብራት የሚበራበትን የሃኑካ በዓል ነው። ረጅም ታሪክ አለው በነ ማከቢያውያን ነው የሚባለው መቀባውያን ዘመን የተፈጸመ ነው። ግን ይህን መብራት ያበሩታል። ሜኖራ ይባላል። 8 መቅረዝ። መቅረዙ ትልቅዬ ነው። ከተማይቱን በሙሉ የሚያበራ ነው። ከዛ ይሄንን በዓል በሚያከብሩበት ሰሞን ጌታችን ኢየሱስ ክርስቶስ ብድግ ብሎ እኔ የዓለም ብርሃን ነኝ ይላቸዋል። ወደ መቅረዙ እየጠቆመ ይሄ መቅረዝ ከተማይቱን እንደሚያበራ እያያችሁ ነው። በዚህ መቅረዝ ትደነቃላችሁ። ትልቅ ሆኖ በቃ ኢየሩሳሌምን አበራ ትላላችሁ። በዚህ አትደነቁ። ይሄ እንደ ምልክትነት ነው የተሰጣችሁ። እኔ ልክ እንደዚህ መቅረዝ ዓለምን ሁሉ አበራለሁ ይላቸዋል። የዓለም ላይ ያለ ጨለማ የኔን ብርሃን ሊቋቋም አይችልም። ኢየሱስ ባለበት ማንኛውም ጨለማ ደፍሮ አይቆምም እያላቸው ነው ያለው። ስለዚህ ይሄ የተቀባው የደፋው ዘውድ የሚያበራ ነው ያለው ስልጣን ብርሃን እንዲሆን ነው አይደለ? ብርሃን ሲል በቃ ያ ቦታ ጨለማ ጥርግርግ ብሎ የሚጠፋበት ስልጣን ያለው ይላል። እና የሚበቅለው ከዳዊት ዘንድ የሚበቅለው የተቀባው መብራት የተዘጋጀልን የድነት መብራት ነው። የነገሰው ንጉሳችን ሊያድነን ነው። ከጨለማ ሊያወጣን ነው። ወደሚደነቅ ብርሃኑ ሊያስገባን ነው። ለዛ ነው ጠላቶቹን ደግሞ ይበታትናቸዋል፣ ሀፍረት ያከናንባቸዋል ይላል ሲደመድም። ጠላቶቹ በጨለማ መቀመጥ ነው የሚፈልጉት፣ ጨለማ መግዛት ነው የሚፈልገው። ከዛ ጨለማ ግን አንድ ቀን ያፍራል። ይህ ብርሃን ሲገለጥ አይችለውም። ይህን ብርሃን አይገባውም ራሱ ብርሃኑ። ልክ ዮሐንስ 1 ላይ እንደሚነግረን አይደለም? ጨለማም ሊገባው አልቻለም። በጨለማ ውስጥ የሚያበራ አንድ ብርሃን ተገለጠ ይለናል ዮሐንስ። ተገለጠ፣ ሕፃን ሆኖ መጣ እና አልገባውም። ጨለማው ሊገባው አልቻለም። ብቻ ግን ስፍራውን ለቆ ሄደ ይለናል። ዘፍጥረት 1 ላይም እንደሆነው ማለት ነው። ዘፍጥረት 1 ላይም የእግዚአብሔር ብርሃን ልክ ከእግዚአብሔር አፍ ይሄ ቃል ሲወጣ ቃሉ ሰነጠቀው፣ ጨለማውን ሰነጠቀና ዞር አደረገውና ብርሃን አደረገው ያን ስፍራ። ስለዚህ ያው የዛው አውድ እዚህ ጋር ይሰራል ይለናል። ይሄ በራሱ ላይ ዘውድ የደፋው ጨለማን ያበራል። ከመገኘቱ የተነሳ ስፍራው ይበራል። ጨለማ በሱ ፊት ምንም አቅም የለውም፣ ሊቋቋመው አይችልም ይለናል። ለዛ ነው ሐዋርያት ሥራ ምዕራፍ 2 ላይ ይህንን ጴጥሮስ በበዓለ 50 ቀን ይቆምና አስተካክሎ ይነግረናል። በበዓለ 50 ቀን ምዕራፍ 2 ቁጥር 29 እና 30 ነብይ በመሆኑም ስለ ዳዊት ነው የሚናገረው። ዳዊት ሞቷል፣ ተቀብሯል፣ መቃብሩም በእኛ መካከል ነው እና በድፍረት መናገር ይችላለሁ እንደሞተ ይላቸዋል። ምክንያቱም መቃብሩን ስለምታዩት ያው ዳዊት ስለማይነካ በዛ ዘመን። ስለዚህ ንጉሱ ዳዊት ስለሞተ ግን ነብይ ስለሆነ እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ ይለናል። አወቀ። ለዛ ነው ስለ ክርስቶስ ሞትና ትንሣኤ ዳዊት የተናገረው እያለ ጴጥሮስ ሙሉ ምዕራፍ ይሰብክላቸዋል። ከመዝሙራቱ እየተዋሰ ነው የሚሰብክላቸው። ምን አለ ዳዊት ሌላ? ጌታ ጌታዬን ጠላቶችን ለእግር መረገጫ እስከማደርግልህ ድረስ በቀኝ ተቀመጥ ብሎታል። ይሄ ማለት ኢየሱስ ነው፣ ዳግማዊው ዳዊት ኢየሱስ ነው እያለ እያስተካከለ ወደ ኢየሱስ ሲጠቁማቸው እናያለን። ስለዚህ መዝሙራቱ፣ ሕግጋቱ፣ ነቢያቱ በሙሉ የሚጠቁሙለትን ነገር ሐዋርያቱም ሰብከውታል። ዳግማዊው ዳዊት ኢየሱስ ነው። ዳግማዊው ሰለሞን ኢየሱስ ነው። ክብሩን ያስመለሰው ኢየሱስ ነው። በኢየሱስ ነው አዲስ ልብስ መልበሳችን። በኢየሱስ ነው ካህን መደረጋችን። በኢየሱስ ነው ቅዱሳን የተባልነው፣ በፊቱ እልል ማለት የቻልነው። ድነት የሚባለው ነገር በላያችን የተቀመጠው የጽድቅ ልብስ መልበሳችን በኢየሱስ ነው እያሉ እያስተካከሉት እንዳለ እናያለን። ይሄ ኢየሱስ ስለተሰጠን እግዚአብሔር ይክበር። አሜን አሜን።